በትግራይ ክልል አዋሳኝ አካባቢዎች በተፈጠረው ግጭት ጋር በተያያዘ በዛሬው ዕለት አዳዲስ የተባሉ መረጃዎች ተሰምተዋል። አንድ የህወሓት ባለስልጣን ለቢቢሲ በሰጠው መረጃ በዛሬው ዕለት ጥቅምት 28 ቀን በተፈጸመው የድሮን ጥቃት በርካታ የሆነ ጉዳት ደርሷል ብሏል። ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽሟል የተባሉት የትግራይ ኃይሎች በዛሬው ዕለት ከነፃ መሬት ታጣቂዎች ጋር ውጊያ መክፈታቸው እየተነገረ ይገኛል። በህወሓት የሚመራው የትግራይ ክልል ሰላምና ጸጥታ ቢሮ ዛሬ እንዳስታወቀው አፋር ክልል ገብተን የፈጸምነው ጥቃት የለም፣ የተቆጣጠርነውም አንድም ቦታ የለም ሲል ያቀረቡበትን ክሶች ሁሉ ውሸት ነው ብለዋል። በሌላ በኩል በአፋር ክልል ላይ 6 መንደሮች ላይ ወረራ መፈጸማቸው የተነገረው የህወሓት ተዋጊዎች የድሮን ጥቃት ከተፈጸመባቸው በኋላ ዛሬ አካባቢውን ለቀው እየወጡ መሆኑን የመረጃ ምንጮች ጠቁመዋል። በሌላ መረጃ ለትግል ብላችሁ የወጣችሁ ወንድሞቻችን ጊዜ ባታባክኑ አሁን በክልላችሁ ላይ ማንም ጣልቃ የሚገባ የለም፣ ወደ ሰላም እንድትመለሱ በማለት ጠቅላይ ሚኒስትሩ በጎንደር ባደረጉት ጊዜያዊ ቆይታ ተናግረዋል። ህወሓት በአፋር ተፈጽሟል የተባለው ጥቃት ከእውነት የራቀና ሆን ብለው ወደ ጦርነት ለመግባት ስም ለማጥፋትና ሰበብ ለመፈለግ ነው ብለዋል። ዛሬ እየወጡ ባሉ መረጃዎች ነፃ መሬት ወይም ሐራ መሬት ተብለው በሚጠሩትና በቲዲኤፍ ኃይሎች መካከል ውጊያ እንደተከፈተ አንዳንድ የመረጃ ምንጮች እየገለጹ ይገኛሉ። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። ከ3 ዓመት በፊት በህወሓትና በፌዴራል መንግስት መካከል የተደረሰው ስምምነት አውዳሚና አሰቃቂ የነበረውን የሰሜኑን ጦርነት ማስቆም ችሎ ነበር። እስከ ትናንትናው ሌሊት ድረስ ይህ ስምምነት የቀጠለ ቢሆንም ነገር ግን በአፋር ክልል መንግስት በኩል በወጣው አሳዛኝ መረጃ ነገሮች የተበላሹ ይመስላል። የታጠቁ የትግራይ ኃይሎች በከባድ መሳሪያ በመታገዝ ጥቃት ከፍተው ወደ ክልሉ ዘልቀው በመግባት 6 መንደሮችን ተቆጣጥረዋል በማለት የአፋር ክልል መረጃውን አሰራጭተዋል። የትግራይ ክልል በበኩሉ በዛሬው ዕለት በሰጠው ምላሽ የቀረበባቸው ክስ ለጣልቃ ገብነት የሚሆን ቀዳዳ ለማግኘት ተስፋ የሚደረግ ጥረት ነው እንጂ ምንም የተፈጸመ ጥቃት የለም፣ ውሸት ነው ብለዋል። የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ክዳኔ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ ክሱን በሚመለከት ለቢቢሲ በሰጡት መረጃ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም። በምላሹ በአፋር የተደራጀው ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ልዩ ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት አድርሰውብናል። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ምላሽ ሰጥተዋል። ከዚህ ጋር በተያያዘ ዜና ትናንት ለዛሬ አጥቢያ ከሌሊቱ 9 ሰዓት ገደማ በ3 የጭነት መኪናዎች ከነተሳቢዎቻቸው ታጭቆ ይጓዝ የነበረን የህወሓት የጦር መሳሪያ ላይ ከፍተኛ የሆነ የድሮን ጥቃት እንደተፈጸመና ከፍተኛ ጉዳት እንደደረሰ ታማኝ የሆኑ የመረጃ ምንጮች ጠቁመዋል። በዚህ ጉዳይ ግን ህወሓት እስካሁን ያለው ነገር ባይኖርም ነገር ግን በድሮኑ ጥቃት ከፍተኛ የሆነ ጉዳት መድረሱ ታውቋል። የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን ተከትሎ የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል አጣጥሏል። የትግራይ ክልል ቢሮ ኃላፊ የነፃ መሬት ኃይሎች ባለፈው እሁድ ጥቅምት 23 ገረብ አገውና ደደርባ በሚባል አካባቢ ትንኮሳዎችን በመፈጸም ጉዳት አድርሰውብናል በማለት ወንጅለዋል። የክልሉ ጊዜያዊ አስተዳደር እነዚህን እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃ እንደሌለ ጠቅሶ አክለውም ከሚወራው በተቃራኒ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ ይገኛል ሲሉም ጨምሯል። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጪ የተቆጣጠርነው ቦታ የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያው ስምምነትን አስመልክተው የትግራይ ክልል ቢሮ ኃላፊ እንዳለው ስምምነቱ ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው። ጣልቃ ለመግባት ቀዳዳ መፈለግ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ለቢቢሲ ምላሻቸውን ሰጥተዋል።
በሌላ መረጃ በዛሬው ዕለት ጠቅላይ ሚኒስትሩ ከፍተኛ ውጥረት ባለበት በዚህ ሰዓት ወደ ጎንደር ማቅናታቸውንና በፋሲል ቤተ መንግስት በመገኘት ባደረጉት ንግግር ለትግል ብላችሁ የወጣችሁ ወንድሞቻችን ጊዜ ባታባክኑ አሁን በክልላችሁ ጉዳይ ላይ እንደ በፊቱ ማንም ጣልቃ የሚገባ የለም፣ ከመንገዳችሁ ተመለሱ ሲሉ ተደምጠዋል። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ግጭቱ አሁንም የቀጠለ ሲሆን በትናንትናው ዕለት በተደረገ ውጊያ በቋራ ወረዳ ቴዎድሮስ ከተማና አካባቢውን ዳዛ፣ ወፍታና ወርቂ የተባሉ ቀበሌዎች ላይ ግጭት እንደነበረ መረጃዎች ጠቁመዋል። ጠቅላይ ሚኒስትሩ በጎንደር ተገኝተው የፋሲል ግንብ ምርቃት ላይ ጉልበትና ስልጣን ያልፋል፣ የማያልፈው እንደ ፋሲል ግንብ ያለው ታላቅ ሥራ ነው ብለዋል። በአማራ ክልል አሁንም ከፍተኛ የሆነ የጸጥታ ስጋት ያለ ሲሆን በትግራይ ክልልም ከትናንት ጀምሮ በአፋር አዋሳኝ ድንበሮች አካባቢ የተነሳው ግጭት አገሪቷን አሳሳቢ ደረጃ ላይ አድርሷታል እየተባለም ይገኛል። የትግራይ ጊዜያዊ አስተዳደር አንዱን አካል ደግፋችሁ በጀርባ ታዝላችሁ ትግራይን የጦርነት አውድማ ለማድረግ የምትጥሩ አካላት ከድርጊታችሁ ታቀቡ ሲሉ አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው የአፋር ክልል ረቡዕ ምሽት የህወሓት ኃይሎች የክልሉን ወሰን ጥሰው በመግባት ጥቃት ፈጽመዋል ሲል ላወጣው መግለጫ ትናንት ሐሙስ አመሻሽ በሰጠው ምላሽ ነው። አስተዳደሩ ትግራይን የጦርነት አውድማ ከማድረግ ባለፈ የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬና አለመተማመን እንዲሰፍን ትዕዛዝ በመስጠት አሉታዊ ሚና የምትወጡ አካላት ከተግባራችሁ ተቆጠቡ ሲል አሳስበዋል። አስተዳደሩ ምንም እንኳን ስም ባይጠቅስም የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የአፋር ክልሉ ጥቃት የሻዕቢያ ትዕዛዝ ነው፣ አስፈጻሚዎቹም ፍስሐ ማንጁስና ዮሐንስ መዲድ ናቸው ሲሉ መወንጀላቸው ይታወሳል። የጊዜያዊ አስተዳደሩ መግለጫ ከአፋር ክልል በኩል ለቀረበው ውንጀላ በሰጠው ምላሽ ችግር ፈጣሪው የአፋር ክልል የትግራይ የጸጥታ ኃይሎች ወደ አፋር በመግባት ጥቃት ፈጽመዋል የሚለው ክስ መሰረተ ቢስ ነው ሲል ውድቅ አድርጎታል። የአፋር ክልልና የትግራይ ክልል እርስ በርስ ቢወነጃጀሉም የፌዴራል መንግስት ግን እስካሁን በይፋ ያወጣው መግለጫ የለም። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም ቆዩ።